ይህ ራዲዮ አፍሮቢያ ነው። ራዲዮ አፍሮቢያ በአፋን ኦሮሞና በአማርኛ ቋንቋዎች ከሚያቀርበው ዝግጅት የዛሬውን የአማርኛ ፕሮግራም አሁን ጀመረ። ይህ ራዲዮ አፍሮቢያ ነው። የኦሮሞ ወጣቶች ትግል ስናወሳ ቀዳሚው የብዙዎችን ቀልብ ለመሳብ የታደሉበት የላቀ ስብዕናቸውና ዘመነኛው የትግል ስልታቸው ሁሌም የሚወሳ ነው። በስብሰባ ጋትጋታ የማይደናቆሩ ሐሳባቸውን ግን በማህበራዊ ገጽ ለጠላትም ለወዳጅም የሚያካፍሉ ልብ በሙሉዎች ናቸው። ትምህርት አቋርጠው በረሃ ያልገቡ ግን ፖለቲካውንና የየዕለት የሥራ ተግባራቸውን አጣምረው የሚያስኬዱ መልቲ ታለንትድ ሁለገብ ባተሌዎች ናቸው። ኦንላይን እና ኦፍላይን ታጋዮች፣ ህዝብ በተሰበሰበበት በወኔ የሚናገሩ፣ ጠላት ጠበንጃ ደግኖ ሲመጣ ከማውገዝ የማይመለሱ፣ የህዝባቸውን መብት ከመጠየቅ ገፍቶ ከመጣም ድንጋይ ከመወርወርና ጠላታቸውን ከማስበርገግ የማይመለሱ የክፍለ ዘመኑ ደፋር ትውልድ የኦሮሞ ህዝብ ቄሮ ይላቸዋል። ዳሎተ ቁቤ ይሰኛሉ። ከዘመናት ትግል በኋላ ድካም የተጫጫናቸው የሚመስሉት የኦሮሞ ተጋድሎ መሪዎች ዛሬ በዘመናችን ከብርሃን የፈጠኑ ወጣቶችን በሚሊዮኖች አፍርተዋልና የትግሉን ቀንዲል ሙሉ በሙሉ እያስረከቡ ያለ ይመስላል። የኦሮሞ ብሔረተኝነትን ወደ ላቀ ደረጃ በማሸጋገር በጥርጣሬ አይን ይታይ የነበረውን የኦሮሞ ህዝብ ትግል እውነተኛ ገጽታ በማጉላት የትግል አጋር ለማግኘት የታደለው ይህ የቆቤ ጄኔሬሽን የኦሮሞን ህዝብ ጥያቄ በታላላቅ ዓለም አቀፍ መድረኮችና የስፖርት አደባባዮች ላይ በማቅረብ የዓለማችን ግዙፍ የመገናኛ ብዙሃን ብሬኪንግ ኒውስ ሆኖ እንዲወጣ የሚያስችል ብቃት የተጎናጸፉ፣ በፖለቲካው ክህሎታቸው የህዝባቸውን ቀጥተኛ የትግል አቅጣጫ ለማመልከት በጥበብ የተካኑ፣ በእያንዳንዷ የኦሮሚያ የገጠር ቀበሌዎች ሳይቀር በምስል የተደገፈ ሐቀኛ ዜና የሚያቀርቡ በሚሊዮን የሚቆጠሩ ሲቲዝን ጆርናሊስትስ ባፈራቸው ኦሮሚያ ውስጥ ጋዜጠኝነት የጥቂት ባለሙያዎች ተግባር ብቻ ሳይሆን እውነትን፣ ሐቅንና የየዕለቱን ክንዋኔዎች ከተባራሪ ወሬ ለይተው በሚዘግቡ ሚሊዮን ወጣቶች ተሞልታለች። የኦሮሞ ህዝብ በሀብቱ በእውቀቱና በገንዘቡ የመሰረተው የኦሮሚያ ሚዲያ ኔትወርክ Bringing Oromia to the World and the World to ኦሮሚያ ወይም ኦሮሚያን ለዓለም ዓለምን ደግሞ ለኦሮሚያ የማስተዋወቅ ቀዳሚ ሞቶ ወይም መሪ ቃል ይዞ የተነሳ የዜና አውታር ነው። በኦሮሞ ህዝብ ሀብት የተቋቋመ፣ በኦሮሞ ጋዜጠኞች የሚቀናጅ፣ ከማንም ምንም የማይጠብቅ፣ ሁሉም ኦሮሞ የባለቤትነት ስልጣን ያለው ብቸኛው ተቋም ነው። የዛሬው እንግዳዬ እንደ አንድ ጦማሪ አገላለጽ የኦሮሞ ፈርስት መሪ፣ የጉምቱ ኦሮሞ ኢንተሌክቹዋል ማዕከል፣ የኦሮሞ ጥናት ማህበር ፕሬዝዳንት፣ የኦሮሞ ሚዲያ ኔትወርክ ኤክዚኪዩቲቭ ዳይሬክተር እና የኦሮሞ ተቃውሞ እንቅስቃሴ መደበኛ መሪና ፈቀላጤ ጀዋር መሐመድ ነው። ለጀዋር ያቀረብኩት የመጀመሪያው ጥያቄ በግፍ የሚፈሰው የኦሮሞ ደም የኛም ደም ነው በሚሉና በመሳሰሉት የወዳጅነት ድምጾች በባህር ዳርና በጎንደር የአማራ ህዝብ በተመሳሳይ ደግሞ በመላው ኦሮሚያ የኦሮሞ ህዝብ ያሳየው የትግል ድጋፍ ድምጾች የሁለቱ ህዝቦች ወዳጅነት ገዢውን ፓርቲ በእጅጉ አስደንግጦታል። ይህን የሁለቱን ህዝቦች ወዳጅነት ወደ ላቀ ደረጃ ለማሸጋገር በኦሮሞ አክቲቪስቶች ዘንድ ምን የተወሰደ እርምጃ አለ? ለወደፊቱስ ምን ታስቧል? የሚል ነበር። ጀዋር ለዚህ ጥያቄ ሲመልስ እንግዲህ በጎንደር ላይ የታየው ለኦሮሞ ህዝብ አጋርነት ከፍተኛ ምስጋና እና ተቀባይነት ያለው ነው። ከዛ አስቀድሞ ግን የኦሮሞ ህዝብ ያደረገው አለ። ለረጅም ጊዜ ወያኔ ሲያቀርበው የነበረው ፕሮፓጋንዳ ምንድነው? የኦሮሞ ህዝብ በኦሮሚያ ውስጥ ያሉ ብሔር ብሔረሰቦችን በተለይ ደግሞ የአማራን ህዝብ የሚያጠቃ፣ የአማራን ህዝብ የሚጎዳ ነው። የኦሮሞ ህዝብ የሚንቀሳቀስ ከሆነ ለትግሉ ለመብቱ የሚንቀሳቀስ ከሆነ ለሌላው ህዝብ ጠንቅ ነው፣ ጸር ነው የሚል መቶ ፕሮፓጋንዳ ሲነፉ ነበር እና በዚህ እንቅስቃሴ ውስጥ የህዝባችን ያደረገው ወረዳዎችን፣ ከተማዎችን
ለቀናት ለሳምንታት ነፃ ባወጣበት ወቅት አንድም ብሔር ሳይነካ በማቆየቱ የብዙ ኢትዮጵያውያኖች እንዲሁም የዓለም ማህበረሰብን ልብ መሳብ የቻለ ነው። ያንን መጥፎ ለረጅም ጊዜ የነበረ ጸረ ኦሮሞ ፕሮፓጋንዳ ያፈረሰና የኦሮሞ ህዝብ ጠቡ ከስርዓት ጋር እንጂ ከማንም ህዝብ ጋር እንዳልሆነ በኦሮሚያ ውስጥ ያለ ማንኛውም ማህበረሰብ ሊጠበቅ እንክብካቤ ሊደረግለት መነካት እንደሌለበት በተጨባጭ ያሳየ ለህዝብ ለወንድሞቹ ፍቅርን ትብብርን ወዳጅነትን ያሳየ በተጨባጭ ያሳየ ህዝብ ስለሆነ የጎንደር ህዝብም በተራው ለሰልፍ ሲወጣ ኦሮሚያ ውስጥ ለታየው እንክብካቤና ለነበረው ፍጹም ዲሲፕሊን ፍጹም ወንድማማችነት ነው የጎንደር ህዝብ መልስ የሰጠው ነው የሚመስለኝ። በሌላ በኩል ደግሞ በጀዋር ባለፈው ከአይቢ ታይምስ ጋር ባደረገው ቃል ምልልስ የኢትዮጵያ መንግስት እድሉን ቢያገኝ እኔን ከማጥፋት አይመለስም የሚል ቃል መሰንዘር ይታወቃል። ይህ ስጋት የመነጨው ከየት ነው? በህይወት ላይ የተደረገ ሙከራ አለ ወይ? በተላላኪዎች በኩል የተላለፈ የቃላት ማስፈራሪያ ደርሶ ያውቃል? ከሁለት ነው። አንደኛ አይደለም የኔን ያህል በከፍተኛ ደረጃ በዓለም አቀፍ ደረጃ እያጠቃቸው ካለ ይቅርና እጃቸውን ያጣመሩ ልጆች እየገደሉ ነው። በእኔ ላይ ደግሞ ለረጅም ጊዜ ሲደረግ የነበረ ዛቻ፣ የማስፈራሪያ በተለያዩ መንገዶች በመካከል በሚሄዱ የውጭ ዜጎች ሆነ በውስጥ የሚቀርብ ከጊዜ ወደ ጊዜ ቮሊዩሙ ብዛቱ ስፋቱና መጠኑ እየጨመረ የመጣ ዛቻ አለ። ያ ዛቻ እንግዲህ ሌላ ተጨባጭ እርምጃም ሊወስድ የሚያስችሉ አንዳንድ የምናያቸው ነገሮች አሉ። ያም ሆነ ይህ ዛቻም ሆነ አይደለም በዛቻ በግንባሬ ላይ አፈሙዝ ቢደግኑ ከምሰራው ስራ ለአንዲች ስንዝር ወደ ኋላ እንደማንመለስ ከማንም የበለጠ ወያኔ ያውቃል። ከዚህ በፊት ሞክረውት ላደረጓቸው ማንኛውም ሙከራዎች የተሰጠውን አጸፋ በደንብ ያውቁታል። ከኖቬምበር 11 እስከ 13 አትላንታ ጆርጂያ ላይ የኦሮሞ ሊደርሺፕ ኮንቬንሽን ይካሄዳል። በዚህ ጉባኤ ገና ጥሪ ከመተላለፉ በፊት ከአንዳንድ ወገኖች የቅሬታ ድምጾች እየተሰሙ ነው። ለኦሮሞ ለብቻው የሽግግር ቻርት ያስፈለገበት ምክንያት ምንድን ነው? እንግዲህ የኦሮሞ ህዝብ ላለፉት 50 ዓመታት እንደ ኦሮሞ ተደራጅቶ እየታገለ ያለ ህዝብ ነው። እንደ አዲስ ዛሬ የተጀመረ ነገር አይደለም። ሰዎችን የሚያስበረግገው ነገርም አይገባኝም። የኦሮሞ በራሱ መደራጀት፣ በራሱ መዋጋት፣ በራሱ መንቀሳቀስ ዛሬ የተጀመረ አይደለም። ዛሬ 50 ዓመት የተጀመረና ብዙ ድርጅቶች በኦሮሞ ህዝብ ድምጽ በኦሮሞ ህዝብ ስም ሲንቀሳቀሱ የነበሩና ህዝቡን አታግለው ሲታገሉ የነበሩ ድርጅቶች አሉ። የዚህኛው ዓላማ የዛ ቀጣይነት እኛ እንደምናየው ትግላችን የዛሬ 50 ዓመት ነው የጀመረው። የዛሬ 50 ዓመት የተዘራ ቡቃያ ዛሬ አድጎ አብቦ አሽቶ ደርቆ ለአዝመራ ደርሶ እየሰበሰብን ያለንበት ያንን የሰበሰብነውን ደግሞ ለህዝቡ በሚሆንበት ዓላማውን በሚያሳካ መልኩ በትክክል ሰብስበን ጎተራ ማስገባት መቻል አለብን። ስለዚህ የዛሬ 50 ዓመት የጀመረውን ትግላችንን ዛሬ ወደ መቋጨት ደረጃ ስለደረስን መቋጨቱን ማሳመር መቻል አለብን። የምንታገለው እኛ ወያኔን ለመጣል ወይ ሌላ ስራ ለመጣል ብቻ አይደለም። ወያኔን ለመጣል ለኛ ሚንስ ቱዋርድስ አን ኤንድ ኢንድ ለኛ የህዝቦች ነጻነት የህዝባችን ነጻነት በኢኮኖሚያቸው ላይ ጥረው ግረው በሰላም የመኖር ጥያቄ ነው። ያንን መመለስ የሚቻለው ለዛሬ ዝም ብለን ቁጭ ብለን ወያኔ ከወደቀ በኋላ ሰርገኛ መጣ በርበሬ ቀንጥሱ ማለት የለብንም። ስለዚህ ዛሬ ያለው ምሁር ዛሬ ያለው የፖለቲካ አመራር በስፋት ቁጭ ብሎ መወያየት መቻል አለበትና የአትላንታው ኮንፈረንስ ዓላማ አንደኛው በኦሮሞ ውስጥ በኦሮሞ ታጋዮች በኦሮሞ ምሁራንና ፖለቲካ እንዲሁም ማህበራዊ ድርጅቶችና አመራር መካከል ያሉ ልዩነቶችን ለማጥበብና አሁን ባለው ትግል ላይ እንዲሁም ደግሞ ከትግሉ በኋላ ወደሚመጣው የህዝባችን ዕጣ ፈንታ ላይ ውይይትና ዝግጅት ስለሚያስፈልግ በዛ ላይ ለመወያየት ያሉ ልዩነቶችን ለማጥበብና ስምምነት ላይ ለመድረስ ነው። ከዛ በመቀጠል ደግሞ በአሁኑ ወቅት እኛ ዲያስፖራ ያለን በውጭ ያለን ኃይሎች ሁለት ዋና ነገር መስራት መቻል አለብን። ይሄኛውም የዲፕሎማሲውን ስራ በደንብ እየሰራ ነው። ይሄ ዲፕሎማሲ ስራ መቀናጀት መቻል አለበት። ሴንትራላይዝ መሆን መቻል አለበት። ሪሶርስ ሊሰጠው ይገባል። ሁለተኛው ውጭ ሀገር ያለን ሰዎች ለህዝባችን የምናደርገው የእርዳታ ነው። ለሚቆስሉት ለሚጎዱት እርዳታ ማድረግ ነው። ይህን እርዳታ በተባተነ በኩል ሳይሆን በተማከለና ተቋማዊ በሆነ መልኩ መሆን መቻል አለበት። ይህን እንዴት እናድርግ የሚለውን በተለያየ በኩል ያሉ ማህበረሰቦች አንድ ላይ መተን ተወያይተን ለዛ የጋራ ብሔራዊ መፍትሄ ማምጣት አለብን ብለን የተራራ ነው። ጥሩ ሀሳብ ነው።
ዲሞክራሲያዊ የሆነውን የገዳ ስርዓት ይሄ ኮንፈረንሱ ማለት ነው ዲሞክራሲያዊ የሆነው የገዳ ስርዓት ዳግም ውልደት እንደሚሆን የተነገረለትን ቻርተር አንዳንዶች የመገንጠል ቅድመ ዝግጅትና ሰነድ መሆኑን ይናገራሉ። ይህ ምን ያህል እውነትነት አለው? አንደኛ የኦሮሞን ህዝብ አንድ ከሚያደርጉት ማንኛውም ኦሮሞ ከሚኮራባቸው እሴቶቻችን ውስጥ ገዳ ነው። የኦሮሞ ብቻ ሳይሆን የኢትዮጵያ ህዝቦች፣ የአፍሪካ ህዝቦች፣ የዓለም ህዝቦችም ከሚያደምቁት ከሚኮሩበት የጥንት ስርዓት ውስጥ ዲሞክራሲያዊ የሆነው የገዳ ስርዓት ነው። ይህ ስርዓት ትላንትናም አስፈላጊ ነበረ፣ ዛሬ እንደውም የበለጠ አስፈላጊ ሆኖ እናያለን። ምክንያቱም ሶስት አንኳር ነገሮች አሉት። አንዱ ዲሞክራሲ ነው። ገዳ ሲባል ዲሞክራሲ ማለት ነው። ሁለተኛ እውነት ዱጋ ማለት ነው። ሶስተኛ ፊና ዴቨሎፕመንት። እንደ ገዳ ስርዓት ውስጥ ዲሞክራሲ መኖር አለበት፣ እድገት ሰስቴናብል እና ኢንክሉሲቭ መሆን መቻል አለበት፣ ሰላም መኖር አለበት። እነዚህ ሶስቶች ዲሞክራሲ፣ ሰላምና እድገት አብረው ከሌሉ ኢኮኖሚ እድገት አብረው ከሌሉ አንድ ህዝብ ሊበለጽግ ሊያድግ አይችልም የሚል ኮንሰፕት ነው እና ይሄንን ኮንሰፕት ለምንፈጥረው ማህበረሰብ መሰረት መሆን መቻል አለበት። በገዳ ስርዓት ውስጥ ውይይቶችና ግጭቶች የሚፈቱበት ዓለም ያደነቀው ስርዓት አለ። በውስጣችን ያሉ ልዩነቶችንም ሆነ በእኛና በሌላው ማህበረሰብ ጋር ያሉ ልዩነቶችን የምንፈታው በእኛ በኩል በገዳ ስርዓት እንደ ገዳ ከገዳ በወሰነው ተምሳሌት በወረስነው አካሄድ መሆን አለበት ብለን ነው ምናምነው። ይሄ ዛሬ ሳይሆን የዛሬ እንደምታውቀው የዛሬ 50 ዓመት መጫቱ ለማሲቋቋም እና ኃይለማርያም ገመዳ ኦዳን እንደ ህዝባችን ዋና አርማ ሲያቀርቡት ኦዳን ያለ ገዳ መለሰን ተለጥሯል ሲሉ አንዳንዶች ቲም በኦሮሞ ውስጥም ሆነ በኢትዮጵያ ውስጥ የሚሆነው ነገር ክሩለስ የሆነ ይመስለኛል አንዳንዴ። ምክንያቱም ገዳ ሪቫይቭ አድርጎ ተመልሶ እየተቋቋመ በቦረና በከረዩ በጉጂ ከቆየበት አልፎ ጠፍቷል በተባለበት በወለጋ በሐረርጌ በሸዋ ተመልሶ አቆጥቁጦ የኦሮሚያ አባገዳዎች ምክር ቤት አለ። ያ ብቻ አይደለም፣ የኦሮሞ ካልቸር የኦሮሞ ባህል ሪቫይቭ አድርጎ ከፍተኛ ደረጃ ላይ እየደረሰ ነው እና የምትቀጥለው ኦሮሚያም ሆነች ኢትዮጵያ ይሄንን ሪያሊቲ ተቀብላ ነው መሄድ ያለባትና እኛም ያን ተቀብለን ወደ ስራ ለመፍታት ነው ይሄን ያለ ነው። በጣም ጥሩ ነው አቶ ጀዋር። በሌላ በኩል እንግዲህ ላለፉት 12 ወራት በኦሮሚያ ውስጥ የኦሮሞ ህዝብ ትግል በከፍተኛ ደረጃ የተፋፋመበት ጊዜ ነበር። ይልቁንም ደግሞ የኦሮሞ ወጣት ከፍተኛ መስዋዕትነት የከፈለበት ትግል እና ተጋድሎ ነበር። ይህን አኩሪ ተጋድሎ እንዴት ነው የምትገመግመው? እንግዲህ እንዳልኩት የኛ ትግል የዛሬ 11 ወይም 12 ወር አልጀመረም። የዛሬ 50 ዓመት ሲጓዝ የነበረ ማራቶን ጉዞ ነበር። ለምታውቀው ማንኛውም የማራቶን ጉዞ ላይ የመጨረሻው 1 ኪሎ ሜትር ወይ ደግሞ ጥቂት 100 ሜትሮች በጣም ወሳኝ ናቸው። ስፕሪንት አድርገህ ማለፍ ያለብህ ነውና አሁን እዛ ደረጃ ላይ ነው የመጨረሻዎቹ ሜትሮች ላይ የደረስንበት ሁኔታ ነው ያለውና ባለፈው 2 ዓመት እንዲሁም ባለፈው 1 ዓመት እየተረዳነውና የምንረዳው ነገር ቢኖር ከዚህ በፊት አባቶቻችን፣ እናቶቻችን፣ ወንድሞቻችን ሲዘሩ የነበረውን ቡቃያ ዛሬ አሽቶ አብቦ ደርሶ የኛ ትውልድ ደግሞ ዝናብ እንዳይዘንብበት አውሬ እንዳይበላው በፍጥነት እየተሳተፈ እየሰበሰበውና ወደ ጎተራ እያስገባበት ያለበት ሁኔታ ነው። ካሰብነው የበለጠ ውጤታማ ነበር። ምክንያቱም የነበረው ዲሲፕሊን፣ የነበረው ስትራቴጂ፣ የነበረው ፍጥነትና ውስብስብነት ቀላል አልነበረም። ያንን ትዝ ካለህ አምና ወደ ኦገስት ወደ ጁን አካባቢ ነው መሰለኝ ኦባማ ኢትዮጵያ ሄዶ ይሄ መንግስት እንግዲህ የማይንቀነቃነቅ የማይቻል አምባገነን መሆናቸውን እያወቀ ይሄ ስርዓት ከእንግዲህ የሚነቃነቅ አይደለም፣ ዲሞክራሲ አምጡ ብንላቸው መሻይሉም ኢኮኖሚው እያደገ ነው፣ ስለዚህ አምባገነን ሆኖም ራሱ ዲሞክራሲያዊ ነው እንበል ያለበት ሁኔታ ነበር ያለው። በ3 ወር ውስጥ የኛ ህዝብ ተነስቶ ያቺ ስርዓት ምን እንደሆነች አየ። አንደኛ ፍጹም የአውሬዎች አምባገነናዊ ስርዓት እንደሆነች፣ ሁለተኛ ደግሞ ያ የሚኮሩበት ጥንካሬያችን የሚሉት ደግሞ እንደሌለና በአሸዋ ላይ የተሰራች ደሳሳ ጎጆ እንደሆነች በተጨባጭ ያሳየ እንቅስቃሴ ነው። አሁን ስርዓቱን ገፍቶ በአፋፍ ላይ አድርሶታል። እንግዲህ በጥቂት ጊዜ ውስጥም ወደ ገደል ይከተዋል ብለን ነው የምንጠብቀው። እንግዲህ ይሄ በአትላንታ ጆርጂያ የሚደረገው ኮንፈረንስ ቻርተር ያጸድቃል። ቻርተሩ ወደፊት የኦሮሞ ህዝብ በኢትዮጵያ የፖለቲካ ስርዓት ውስጥ የሚኖረው ሚና ፍንጭ አይሰጥም በማለት ስጋታቸው ለሚገልጹ ወገኖች
በተለይም ኦሮሞ ላልሆኑትና ጉዳዩን በርቀት እና በጥርጣሬ አይን ለሚመለከቱ ወገኖች ምን አስተያየት ትሰጣለህ? ምን መልስ አለ? እንግዲህ የኦሮሞ ህዝብ ወደፊት እንዴት ይኖራል? በምን አይነት ከጎረቤቶቹና አብረው ካሉ ህዝቦች ጋር እንዴት ይኖራል? በውስጡስ ምን አይነት ስርዓት ነው የሚዘረጋው? ምን አይነት የኢኮኖሚ ፖሊሲ ይኖረዋል የሚለውን የሚወስነው የኦሮሞ ህዝብ ነው። ያም ማለት የኦሮሞ ህዝብ ይሄን ጨቋኝ ስርዓት ከወረወረ በኋላ በነፃና ዲሞክራሲያዊ በሆነ መንገድ በሚመርጣቸው ተወካዮቹ የሚወስነው ነው የሚሆነው። እኛ እያደረግን ያለው ያ ውሳኔ እንዲሆን ራሱ ዛሬ ቅድመ ዝግጅት ማድረግ መቻል አለበት። ዛሬ የውይይት ባህል ማሳደግ መቻል አለበት። ዛሬ ነገ አፍጥጠው የሚወጡ ጉዳዮች ላይ በምሁራኖች በአመራሮች ደረጃ ሰፊ ውይይት መደረግ መቻል አለበት። ቢሆን ኖሮ ይህ ውይይት ኦሮሚያ ውስጥ ነበር መሆን ያለበት፣ ኢትዮጵያ ውስጥ ነበር መሆን ያለበት። ካለው አፋን ጭቆና የተነሳ እኛ ውጭ ያለነው ኃይሎች ተሰባስበን መወያየት መቻል አለብን። አንደኛ ይሄን ትግል እንዴት ነው የምንቋጨው? ይሄን ትግል ለመቋጨት የሚያስፈልጉን ሪሶርስ የሚያስፈልጉን ስትራቴጂ በጋራ እንዴት ነው የምንነርፈው? እንዴት ነው ሞቢላይዝ የምናደርገው? ከዛ በተረፈ ደግሞ የትራንዚሽን ወቅቱ ማንኛውም ሀገር ሰው መረዳት ያለበት እኛ ብቻ አይደለም ለነጻነት የታገልነው ለዲሞክራሲ የታገልነው። ብዙ ሀገራት ብዙ ትግል አድርገው አንዳንዶቹ የጸረ የአምባገነናዊ ስርዓትን የፈነቀሉ አሉ፣ አንዳንዶቹ ኮሎኒያል ስርዓትን የፈነቀሉ አሉ። ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በተሳካ መልኩ የተዘዋወሩ መንግስታትና ከአምባገነን ወደ አምባገነን የሄዱ ወይም ደግሞ ከኮሎኒያሊዝም ወጥተው ወደ አምባገነን ወይ ደግሞ ወደ እርስ በርስ ግጭት የገቡ ሀገሮች አሉ። ለምን ብለን ስናየው አመራሮቹ መጥፎ ስለሆኑ ብቻ አይደለም፣ የነበረው ቅድመ ዝግጅት አለመኖሩ ነው። ደጋግሜም እኔም ለብዙዎች ስለው የነበረው ይህ ውይይት ስለ ነገው ህዝባችን አንደኛ ይህን ትግል እንዴት እንቋጨዋለን፣ ሁለተኛ ደግሞ ይህ ትግል ውጤቱ ወያኔ መጣል ብቻ ሳይሆን ወያኔ በሚደረመስበት ቦታ ላይ ወያኔ መጥፎ ዛፍ በሚወርቅበት ላይ የህዝባችን ዲሞክራሲያዊ ልማታዊ እና ሰላማዊ የሆነ ፖለቲካዊና ማህበራዊ ስርዓት መገንባት አለበት። ያን በምኞት ብቻ አይገነባም። ያ ዛሬ ላይ ቆመን ገና ስርዓቱ እያለ ህዝባችን ሊወያይበትና ህዝባችን ሊመክርበት የሚገባው ህዝባችን ሊዘጋጅበት የሚገባው ነውና አትላንታ ላይ ያደረግን ያለ ነው አመራርን የጠራው። ኢትዮጵያ ውስጥ ሁሌ አመራር ሲባል የፖለቲካል ድርጅቶች ሊቀመንበሮችን ብቻ ነው የሚጠሩት። እንደዛ አይደለም። አመራር ሲባል ፖለቲካዊ፣ ማህበራዊ፣ የሃይማኖት በተለያየ ደረጃ ያሉ ህዝባችንን አመራር እየሰጡ ያሉ ማንኛውም ግለሰቦች እንደ አመራር ነው የሚወዳቸው። ምክንያቱም የህዝቡን አመለካከት ሼፕ የሚያደርጉት የህዝቡን ኑሮ ሁኔታ የህዝቡን ፍላጎትና ስሜት ከፖለቲካው አመራር ባልተናነሰ እንደውም ከዛ በለጠ ወረድ ብለው የሚረዱት እነዚህ ግለሰቦች ናቸው። እና እነዚህ ግለሰቦች አንድ ላይ አምጥተን ማወያየት ነገ ለሚገነባው የተረጋጋ ዲሞክራሲያዊና ሰላማዊ ልማታዊ ስርዓት ቅድመ ዝግጅት መጀመሪያው ነው። አትላንታ ላይ ብዙዎች እንደሚሉት የነገውን የኦሮሚያ ህገ መንግስት ጽፈን አስቀምጠን አይደለም እንሄደው። ነገ ህገ መንግስትም ሆነ የፖለቲካ ኢኮኖሚያዊ ፖሊሲ ሊነደፍበት የሚገባውን መሰረት ዛሬ ይመጣል የምንፈልገው። ብዙዎች ብድግ አድርገው ይሄ የኦሮሚያን መንግስት ለመመስረት ደጋግመው እኔ ብቻ አይደለም የዛሬ 50 ዓመት 60 ዓመት ኦነግም ሲለው የነበረው ነገር አለ። የኦሮሞ ህዝብ ጥያቄውና አቋሙ ተቀይሮ አያውቅም። የኦሮሞ ፖለቲካ ድርጅቶችም ሆኑ የኦሮሞ ህዝብ ጥያቄ ተቀይሮ አያውቅም። ይሄ ምንድነው? የኦሮሞ ህዝብ መብት ሊወስን የሚገባው የሚችለው የኦሮሞ ህዝብ ብቻ ነው። እኛ እያደረግን ያለነው ለዛ ህዝብ ውሳኔ የኦሮሞ ህዝብ እንዲደርስ ብቃታዊ ተቋማዊ ብቃቱን መገንባት የኢንተሌክቹዋል ብቃቱን መገንባትና ለዛ ማዘጋጀት ነውና ያዛ ላይ እየሰራን ያለነው። ኦኬ ከዚህ ጋር በተያያዘ ሁኔታ ያለውን አገዛዝ መጣል ከተፈለገ ፍሪደም ቻርተር አሁን ጊዜው አይደለም። ከተቀሩት የሀገሪቷ ህዝቦች ጋር በጋራ መግባባት ላይ መድረስ አለብን ለሚሉ ወገኖችስ ምን መልስ ይኖራል? የኦሮሞ ህዝብ ከሌላው ማህበረሰብ ጋር ለመግባባት መጀመሪያ በውስጡ መግባባት መቻል አለበት። በውስጡ የጋራ አቋም ላይ ሊኖረው ይገባል። ሄዶ ከሌላው ማህበረሰብ ጋር የሚደራደር ድርጅትም ሆነ ቡድን በኦሮሞ ህዝብ ውስጥ ተቀባይነት ሊኖረው ይገባል። ስለዚህ የኦሮሞ ህዝብ ተወያይቶ መኖር የምንፈልገው እኛ እንደ ኦሮሞ መኖር የምንፈልገው በዚህ መልኩ ነው፣ ህልማችን ይሄ ነው ብሎ ይሄንን ህልም ሌላው ማህበረሰብ ማቅረብ መቻል አለበት። የኦሮሞ ህዝብ በውስጡ
በውስጡ በማለትም የኦሮሞ ተቋማት ፖለቲካዊ ድርጅቶች ምሁራን በውስጣቸው ጥርት ያለ አመለካከት የሚያስማማቸውን አመለካከት አስቀድመው ማስመጣት ከሌላው ጋር ለሚደረገው ውይይትና ድርድርም ጠንካራ መሰረት ይሰጠዋል። አለበለዚያማ አንዱም ከዚህ ጋር ብቻ ተመዞ ሄዶ ከሌላው ጋር የሚወያይ ከሆነ ጠንካራ ህዝባዊ መሰረት ሊኖረው አይችልም እና እንደኛ አመለካከት የኦሮሞ ህዝብ ይሄን ሲያደርግ ሌሎች ቡድኖችም የኦሮሞ ህዝብ ይሄን ለማና አደረገ ብለው ከሚቆጡ ይልቅ ይሄንን ተመሳሳይ በህዝባቸው ቢያደርጉ ጥሩ ነበር። ምክንያቱም ነገ ሲመጡ ከአማራው ጋር በመናደርገው ድርድርና ውይይት ከአማራው ጋር በመናደርገው ውይይትና ድርድር ከሶማሌው ጋር በመናደርገው ውይይትና ድርድር የሚመጣው ከኛ ጋር የሚደረደረው ኃይል የሶማሌን ህዝብ ልብ ትርታና አቋም አወያይቶ ይዞ መቅረብ መቻል አለበት። ስምምነት ላይ ስንደርስ ያ ስምምነት ነገ የሚናድ ሳይሆን ጠንካራ ምሰሶ ጠንካራ ህዝባዊ ፋውንዴሽን ያለው መሆን መቻል አለበት። እኛ ይሄ ለኦሮሚያ ብቻ ሳይሆን ለኢትዮጵያም በጣም አስፈላጊና ጠቃሚ ነው ብለን ነው የምናስበው። የመጨረሻው ጥያቄ እንግዲህ አንተ በኃላፊነት የምትመራውን የኦሮሚያ ሚዲያ ኔትወርክ ነው የሚመለከተው። የኦሮሞ ህዝብ በሀብቱና በጉልበቱ የመሰረተውን የኦሮሚያ ሚዲያ ኔትወርክ ከዚህ በላቀ ብቃት ህዝቡን ማገልገል እንዲችል ምን እየተደረገ ነው? ምንስ ለማድረግ አቅዳችኋል? እንግዲህ እንደምታውቀው ህልማችን በጣም ትልቅ ነበር። ሁለት ነገር ነው የሚታየው ስለ ኦኤምኤን ሳስብ። አንደኛው እንሰራለን ካልነው በላይ ተሰራ። ውጤቱ ስታየው ባለፉት 2 ዓመታት ከተቋቋመ ወዲህ በኦሮሚያ ውስጥ ያለውን የህዝብ ትግል ከኦኤምኤን አስተዋጽኦ ውጪ አውቶ ማሳየት ማለት በጣም አስቸጋሪ ነው። ሆኖም ግን ብዙ ልንሰራቸው ይሄ ድርጅት ሊሰራቸው የሚችሉ ደግሞ ያልተሰሩ ብዙ ነገሮች አሉ። ብዙ ቋንቋዎችን የመጨመር ብዙ ፕሮግራሞችን የመጨመር አላማና ፕላን ነበረን። ችግሩ ግን ኦሮሚያ ውስጥ እየተካሄደ ያለው እንቅስቃሴ በጣም በፍጥነት እየተለዋወጠ ስለመጣ ኃይላችንን በሙሉ ያንን ትግል በመደገፍና ለዛ ትግል ድምጽ በመሆን ላይ ስለሰጠ ነው ከጎን ያሉ ብዙ ፕሮጀክቶች በኦኤምኤን ስር ሊገቡ የሚችሉ ብዙ ፕሮጀክቶች ወደ ኋላ እንዲቀሩ አስገድዶናልና እሱ አንዱ የሚያስተኝ እሱ ነው። ምክንያቱም አልወይስ እንትን አለ አንድ ነገር በደንብ ተሰራው አንድ ነገር ወደ ኋላ የሚቀርብው ሁኔታ አለና አሁን በተለይ በእንግሊዝኛ ቋንቋን ለማስፋፋት ከፍተኛ ፍላጎት ነበረ። ሆኖም ግን አብዛኛው ኃይላችንና አቅማችን የ24 ሰዓት የኦሮሚያው ላይ ፎከስ ስላደረግን እሱን በደንብ ማስፋፋት አልቻልንም። የአማርኛውን በደንብ ማስፋፋት ፈልገን ነበር፣ ብዙ መሄድ አልቻልንም። ብዙ ቋንቋዎችን ደግሞ መተው በነፃ ኤርታይም ልንሰጣቸው ፈልገን ነበር፣ ለሶማሌ፣ ለሲዳማ፣ ለብዙ ቋንቋዎች። ያን ግን ይሰጥ ብቻ ብለህ ኢንቪቴሽን ኤክስቴንድ ማድረጉ በቂ አልነበረም። ሄደን ማግኘት እና ከዛ የማበረታታት ድጋፍ የመስጠት የማሰልጠን ስራ መስራት መቻል ነበረብን። ግን አሁንም ኃይላችንን አሟጠን በኦሮሚያ ላይ ባለው የህዝባዊ እንቅስቃሴ ላይ ስላነጣጠርን ይሄን መስራት አልቻልንም። እንግዲህ በሚቀጥሉት ጊዜያት አሁን አጠሩን ብዙም አላደረግንም የምንላቸው ነገሮች ላይ ለመስራት ፍላጎት አለን። ግን እስካሁን አይ ቲንክ ብዙም የኦሮሞም የኢትዮጵያም ህዝብ ምስክር የሚወጣለት ኦኤምኤን እዛ አካባቢ ላይ ከፍተኛ ኢንፍሉዌንስ ያለው በተለይ ደግሞ በመናቀርባቸው ዜናዎች ላይ ከፍተኛ ተአማኒነት ያለን። በነገራችን ላይ ዘንድሮ ከኦሮሚያም ከኢትዮጵያ ወጥተው ለኢንተርናሽናል ሚዲያ የቀረቡ ፎቶዎች፣ ቪዲዮዎች፣ ዘገባዎች 95% ከኦኤምኤን የመጡ ናቸው። ይሄንን ደግሞ ማድረግ የቻልነው ሌት ተቀን ሰርተን በእያንዳንዱ ቀበሌ ሲቲዝን ጆርናሊስት የዜጎች ጋዜጠኞችን በማፍራትና እነሱን በቀጥታ ወደኛ ሴኪር በሆነ ሴፍ በሆነ መልኩ ዜናዎችን ማስረጃዎችን ለኛ እንዲያቀርቡ ማድረግ እነኛ ማስረጃዎች በማንኛውም ኢንተርናሽናል መፈተኛ ማለፍ የሚችሉ ተአማኒና እውነተኛ ጊዜያዊ መሆናቸውን ማረጋገጥ ስለቻል ከሮይተርስ ጀምሮ እስከ ቢቢሲ በማንኛውም ሌላ ይቅርና የቲፒኤልኤፍ ሚዲያዎች ኢቢሲን ብትወስደው ፋና ብትወስደው የኦኤምኤን ሎጎ እየጠረጉ ነው የሚያደርጉትና አይ ቲንክ በኦኤምኤን ብዙ የሚያኮሩ ስራዎችን ሰርቷል። ጀዋር መሐመድ ለቆይታችን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እስራኤል እኔም ከልብ አመሰግናለሁ። አይ ቲንክ አንድ የኢትዮጵያ ትልቁ ነገር አሁን ደስ የሚል ነገር ካለ በተለይ የቴክኖሎጂው ማደግ እንዳንተ ያሉ ባለሙያዎች ተገፍተው ተጨቁነው ድምጻቸው የተዘጋ በመጣው ቴክኖሎጂ ከያሉበት ሌት ተቀን የራሳቸውን ስራ እየሰሩ ጊዜ ሲኖራቸው ደግሞ እንዲህ አይነት የህዝብን ድምጽ ከፍ የሚያደርግ ስራ መስራት የቻሉበት ስላለ እንኳን ለዚህ ያበቃችሁ። ወደፊትም የበለጠ ህዝባችሁን እንደምታገለግሉ ተስፋ አደርጋለሁ።